ሰላም ይላክም ነው። ዛሬ ላይ አጽዋማትን በተመለከተ እንማራለን። የመጀመሪያው እንደ መግቢያ ያክል በመጽሐፍ ወይም በኦሪት የተጠቀሰ ብቸኛ ጾም አንድ ጾም ብቻ ነው። ይሄም በኦሪት ዘሌዋውያን ምዕራፍ 23 ቁጥር 26 ላይ የሚገኘው የዮም ሀኪፑሪም ወይም ደግሞ የአስተሰሪዮ ጾም የሚባለው ነው። በዚህ ምዕራፍና በዚህ ጥቅስ ላይ ማለት ነው ምዕራፍና ቁጥር ላይ በሰባተኛው ወር በ10ኛው ቀን ነፍሳችሁን አስጨንቋት ኃጢአታችሁንም ተናዘዙባት ተብሎ የተጻፈው ማለት ነው። ከዚህ ውጪ በኦሪት የታዘዘ አንድም ሌላ ጾም የለም። ነገር ግን በዘመናችን ወደ 6 የሚደርሱ አጽዋማት እንዳሉ ነው የምናውቀው። 5ቱ ተጨማሪ የሊቃውንት አጽዋማት ይባላሉ። እነዚህ ምንጫቸው ምንድን ነው? ከዚህ በተጨማሪ ለወደፊቱ የሚቀሩ አጽዋማት አሉ ወይ የሚለውን እዚሁ ምላሽ እናገኛለን። የመጀመሪያው ክፍል 4ቱ አጽዋማት ከ5ቱ ውስጥ 4ቱ አጽዋማት ለወደፊቱ እንደሚቀሩ በትንቢተ ዘካርያስ ምዕራፍ 8 ቁጥር 18 ላይ ተጽፎ ይገኛል። የሰራዊት ጌታ እግዚአብሔር ለይሁዳ ቤት እንዲህ ይላል፣ የ4ኛው ወር ጾም፣ የ5ኛው ወር ጾም፣ የ7ኛው ወር ጾም እና የ10ኛው ወር ጾም ለወደፊቱ የተድላ የደስታ ጊዜያት የሚሆኑበት ወራት ይመጣል ብሎ ይናገራል። ስለዚህ በዚህ መሰረት 4ኛው፣ 5ኛው፣ 7ኛው እና 10ኛው ውስጥ ዛሬ መስከረም 3 5786 ዓመተ ዓለም ላይ የሚገኘው ጾም ዛሬ ጾም ነው። ይሄ ጾም አንዱ ነው ከነዚህ ውስጥ ለወደፊቱ የተድላ የደስታ ቀናት ይሆናሉ የተባሉት ማለት ነው። ይሄ ጾም ማን ተብሎ ይጠራል? ጾመ ገዳሊያ ተብሎ ይጠራል። ወይም ደግሞ ጾም ግዳሊያ በዕብራይስጥ ነው። በአማርኛ የጎዶልያስ ጾም ማለት ነው። በግዕዙም በአማርኛውም ጎዶልያስ ተብሎ ነው የተቀመጠው። ስለዚህ ይሄ ነው። ታሪኩን የት ነው የምናገኘው? ትንቢተ ኤርሚያስ ምዕራፍ 40 ቁጥር 5 ላይ አነሳሱ እናያለን። ከዛ በኋላ ምዕራፍ 41 ቁጥር 1 ላይ በ7ኛው ወር በ3ኛው ቀን እንደተገደለ እናያለን። ታሪኩን ባጭሩ እዚህ የምናየው ይሆናል። ከዚህ በተጨማሪ መጽሐፈ ነገሥት ካልዕ ምዕራፍ 25 ቁጥር 23 ላይም ተመሳሳይ ታሪኩን ባጭሩ ያመጣዋል። መጽሐፍትን ከመጽሐፍት ማገላበጥ የበለጠ እውቀታችን ከመዳበሩ አልፎ ጥያቄዎች ሲኖሩን ምላሽ የምናገኝበትም ይሆናል ማለት ነው። የመጀመሪያው አድርገን የምንወስደው ይህንን ጾመ ገዳልያን ከ4ቱ የቤተ መቅደስ ጋር ተያያዥነት ያላቸው የቤተ መቅደሱ መፍረስ ጋር ተያያዥነት ያላቸው አጽዋማት ውስጥ አንዱ ነው። ይሄ ገዳልያ ታሪኩን ለማስታወስ ያክል ከይሁዳ ዘር ወይም ደግሞ ከሌዊ ዘር የተገኘ አልነበረም። እስራኤል ተራ እስራኤል ከሚባለው ዘር ውስጥ የነበረ ለንግስና የማይገባ ማለት ነው የነበረ። ከዛ በኋላ ባቢሎናውያን አስቀድመው በትንቢተ ኢሳያስ እግዚአብሔር አምላክ የአሦር ንጉስ ለወደፊቱ የሚመጣውን ቴልጌል ቴልፌልሶር ተብሎ የሚጠራውን ንጉስ ጀምሮ እስከ ሰናክሬም ሳንሄሪቭ የሚባለውን በኋላ ላይ ባቢሎናውያን ይሄንን አስቀድመው እግዚአብሔር ምልክት ጌታ ራሱ ምልክት ይሰጣችኋል ብሎ ሲናገር ነበረ በትንቢተ ኢሳያስ። በኋላ ላይ ከትንቢተ ኢሳያስ ቀጥሎ ትልቁ መጽሐፍ ያለው ትንቢተ ኤርሚያስ ነው። በትንቢተ ኤርሚያስ ይሄንን ምዕራፍ እናገኛለን። ይሄ ምዕራፍ አጀማመሩም አፈጻጸሙም በጣም በአሳዛኝ ሁኔታ ነው። የመጀመሪያው አነሳሱ ምንድን ነው? ባቢሎናውያን እስራኤልን ቅኝ ግዛት ሲገዙ ልክ አፍሪካውያንን አውሮፓውያን ሲገዙ እንደነበረው ዳይሬክት ሩል እና ኢንዳይሬክት ሩል የሚባል አለ። ቀጥታ ግዛትና የእጅ አዙር ግዛት። ስለዚህ ባቢሎናውያን እናደረጉ በእጅ አዙር ግዛት እስራኤላዊ የሆነውን ሰው ሾሙት። የምን አላካ ያውቃሉ? የይሁዳ ዘር ነው የሚነግሰው እንዲህ የሚባል ነገር የለም። ስለዚህ ሾሙት። ያገኙት ግዳልያን ነው። እሱን ሾሙት በእስራኤል ላይ እንዲገዛ ገዢ እንዲሆን። እስራኤል ወንድሞቹ ግን በዚህ ሀሳብ ሊስማሙ አልቻሉ። ምክንያቱም የኦሪት ትእዛዝ አለ። ያዕቆብ አባታችን ሲመርቃቸው 12ቱን ነገዶች ማለት ነው 4ኛውን ልጅ ይሁዳን የአንበሳ ደቦል ብሎታል። መንግስት ከይሁዳ አይጠፋም ስለተባለለት የዳዊት ቤት የይሁዳ ቤት የሆነ ነው ንግስና የሚነግሰው። የይሁዳ ቤት በኋላ ላይ ዳዊት ከዳዊት ዘር ነው ራሱ መሲሁም ለወደፊቱ የምንጠብቀው የሚመጣውም ከዳዊት ዘር ነው። እንደዚህ የተለባበሰ ነገር አይኖርም። ጥርት ግልጽ የሆነ ነገር ነው። ስለዚህ
ይሄ ሰው የይሁዳ ዘር ሳይሆን እንዴት ሊነግስ ይችላል ብለው ተነሱ። በጣም ዋና የነበረው ማን ነው? ይሽማኤል ቤን ነታንያ ይባላል። የነታንያ ልጅ እስማኤል። ይሄ ሰው ከሌሎች ግብረ አበሮቹ ጋር በመሆን ይህንን ግዳሊያን ለመግደል ይመጣል። ከመምጣቱ በፊት ግን አንድ የግዳሊያ ወዳጅ ማለት ነው ሊነግረው ዮሐናን ቤን ካርያህ ይባላል። ይሄ ሰው ለመንገር ፈለገ እና ይሄ ይሽማኤል የሚባለው ሰው አንተን ሊገልህ ይፈልጋል፣ ስለዚህ ተጠንቀቅ ይለዋል። በዚህ ጊዜ ሐሰት አታወራ በወንድምህ ላይ እና እንደዚህ አይነት ክፉ ነገርን ካንተ አውጣ ብሎ እንዳልሰማ ያለባብሰዋል ግዳሊያ። እዚህ ላይ ምን ይላል? ብዙ ስነ ምግባርን የምንማርበት መጽሐፍ ምን ይባላል? መሲላት የሻሪም ይባላል። እያንዳንዱን ሰው ሆነን መቼም እያንዳንዳችን ባህሪ የሰው ባህሪ ይዘነው የመጣ ነው። በተፈጥሮ ገና ስንወለድ ይዘነው የመጣ ነው። ያደግንበት አካባቢ ተጽዕኖ ያሳደረብን እንደዚህ ስብዕና አለን። ያንን ስብዕና ወደ ጥሩ ነገር ለማድረስ የሚያስችል መጽሐፍ ነው። መሲላት የሻሪም ይባላል። የሻሪም ማለት ነው ቀጥታ ሰው ቀጥተኛ እንዲሆን የሚያስተምረው መጽሐፍ ላይ ምን ይላል? ግዳሊያ አያ ሐሲድ አትሱም ይላል። ታላቅ ሐሲድ ማለት ሚትስቫ ትእዛዝ የሚፈጽም ሰው አለ። ከትእዛዝ መፈጸምም አልፎ ለትእዛዝ ራሱ የሚጨነቅ እንደማለት ነው። ከታዘዘውም በላይ ማለት ነው። እስከዚህ ድረስ ሰውን የሚወድ አምላኩንም ትእዛዛትንም የሚወድ ስለነበረ ክፉ ነገር አንተን ሊገልህ እየመጣ ነው እያለው ሳይጠነቀቅ ቀረ አለ። ይሄ ችግሩ ነበር አለ። ለምን? በኋላ ላይ በነገራችን ላይ ይሄ ማሴኼት ኒዳ በቃሉ ኦሪት ላይ የማሴኼት ኒዳ ማሴኼት ሮሽ ሃሻና ማሴኼት ኒዳ 61 ላይ ይገኛል። 61 አሙድ አሌፍ። ማሴኼት ሮሽ ሃሻና ዩድሄት ላይ 18 ላይ አሙድ ቤት ማግኘት ትችላላችሁ። ይሄንን ለማረጋገጫ ማለት ነው። እዛ ላይ እንደተጠቀሰው ምንድን ነው ግዳሊያ ሰው እንደገደለ ተናግረዋል። እዛ ላይ ተጽፏል። ለምን? በሱ ምክንያት ለሚመጣው እልቂት በሙሉ ይሄ የተነገረውን ወሬ ሰምቶ ከልቡ ባለማድረጉና ባለመጠንቀቁ ነው። እና ከዛ ይልቅ ይሽማኤል መጣ። ከዛ አብረው ቁጭ ብለው መብላት መጠጣት ጀመሩ። ወይን መጠጣት፣ ምግብ መብላት ጀመሩ። ጭራሽ እንኳን ሊገልህ ነው የሚመጣው ተብሎ እየተነገረው ማለት ነው። እና ይሄ በጣም በየዋህነቱ ብዙሃኑ እንዲያልቅ አስደርጓል። ወደ 80 ሰዎች እንዲገደሉ አስደርጓል ይላል። ስለዚህ የእነዚህ ሰዎች ነፍስ ተጠያቂነቱ ማን ላይ ነው የወደቀው? ግዳሊያ ራሱን ሞቶ ማለት ነው። እና በዚህ ምክንያት መሲላት የሻሪም ይሄንን ያነሳል። ወደ እንትናችን ስንመጣ ይሄ ይሽማኤል ከሌሎቹ ጓደኞቹ ጋር በመሆን ግዳሊያን ይገላል። ከዛ በኋላ በምርኮ ሌሎችን ይወስዳል። ከዛ በኋላ ያለው ታሪክ በጣም ያሳዝናል። ለምን? ይሄ በ7ኛው ወር ነው። በ10ኛው ወር የባቢሎን ንጉሱ እነሱ ያስቀመጠው ሹም እንደተገደለ በሰማ ጊዜ ምን አደረገ? መጣ ቀጥታ እና አጥሩን ከበበ። የቤተ መቅደሱን አጥር ከበበ። ሰኔ 17 ላይ ምን አደረገ? አጥሩን አፈረሰ። ከዛ በኋላ ሐምሌ 9 ላይ ቤተ መቅደሱን አፈረሰ። የመጀመሪያው ቤተ መቅደስ የፈረሰው በባቢሎን ንጉስ ናቡከደነጾር ነው። አሁን ይሄ እልቂት በሙሉ የመጣው አነሳሱ ይሄ ስለሆነ ከቤተ መቅደሱ ጋር ተያያዥነት አለው። ማሴኼት ሮሽ ሃሻና ቅድም ያነሳሁት 18 ላይ ምንድን ነው የሚለው? የይሁዲ መጥፋት፣ ለዛውም ይሁዲ ተነስቶ ይሁዲን መግደሉ ማለት ነው። ከባይት ሃሼም ከእግዚአብሔር ቤት ጋር መልኩ ከቤተ መቅደሱ ከተያያዥነት ካልናቸው ላይ አብሮ የሚጾም ነው። ለአንድ ቀን ነው የሚጾመው፣ ለ13 ሰዓት ያህል ነው የሚጾመው። ለወደፊቱ ግን ታላቅ የደስታ ቀን ይሆናል። 5ኛው የጾም አይነት ምንድነው? ሊቃውንት ያዘዙን የአስቴር ጾም። በአሕዛብ ቢሆን የነነዌ ጾም ይባላል። የነነዌ ጾምን ይጾማል። ነነዌ ህዝበ እስራኤል አልነበሩም፣ የእግዚአብሔር ህዝቦች አልነበሩም፣ አሕዛብ ናቸው። ህዝብና አሕዛብ ተብሎ ይለያል። ስለዚህ እስራኤላውያን የነነዌን ህዝብ ጾም አይጾሙም። የአስቴርን ጾም የሚጾሙበትም ምክንያት ስላለ ነው። ያ ምክንያት ምንድን ነው? በመላው ዓለም የሚገኙ አይሁዳውያን በሙሉ እንዲገደሉ የሚል አዋጅ ታውጆ ነበር። ይሄ በመርዶክዮስ ዘመን ማለት ነው። መርዶክዮስ እንዲያውም በመጽሐፍ አይሁዳዊው መርዶክዮስ ተብሎ የተጻፈው ማለት ነው። ይሄ ሰው በአስቴር ህይወት
ታላቅ ሰው ነው የነበረው።